ሰላም ዴናችሁ ዩኤልኒንግ ከግሎብዶክ አካዳሚ ከኔ ጋር የ11ኛ ክፍል ኢኮኖሚክስ ቻፕተር 3 ናሽናል ኢንካም አካውንቲንግ እየተነጋገርን ነው። ከዚህ በፊት እንግዲህ ሙሉ ሌክቸር ሲሪየሱን አይታችሁታል ብዬ አስባለሁ። this is the last part of our session. We're going to talk about GDP and income distribution in this section. በቀጥታ ወደ ቪዲዮ ከመግባቴ በፊት እዚህ ጋር በምታዩት የቴሌግራም አድራሻ ቴሌግራም ቻናላችንን ጆይን ማድረግ እንዲሁም ዩቲዩብ ቪዲዮአችን ስር ባለው ኮሜንት ሴክሽን ሐሳባችሁን ጥያቄያችሁን መግለጽ አትርሱ። ኦልራይት ቅድም እንደነገርኳችሁ የዚህ ቻፕተር የመጨረሻው ሴክሽን ነው GDP and income distribution. ምን ግንኙነት እንዳላቸው እነዚህ ሁለት ነገሮች and GDP as an indicator of income distribution እንዴት ነው ጥሩ ነው ወይስ ጥሩ አይደለም የሚለውን እዚህ ፓርት ላይ የምንነጋገር ይሆናል። ኦልራይት what is income distribution? መጀመሪያ ምናልባት ተርሙ አዲስ የሚሆንባችሁ ተማሪዎች ካላችሁ income distribution ምን ማለት ነው ከሚለው እንጀምር። እንግዲህ income ምንድነው ብለናል? different factors of production, in the society or in the country የሚያገኙት ሪተርን ነው አይደለ? income የምንለው income distribution simplified በሆነ መልኩ ስንመለከተው income እንዴት distribute ያደርጋል within the economy, right? There are ሶሳይቲ ያለ or ማህበረሰቡ አለ አጠቃላይ ሀገሪቱ ውስጥ ያለው GDP ኮምፒውተር አድርገናል ለሀገሪቷ የሀገሪቷን ጥቅል ምርት ሪፕሬዘንት ያደርጋል ያለው ቁጥር አለ። ያንን እንዴት አድርገን ነው ከኢንካም ዲስትሪቢዩሽን ጋር ሪሌት የምናደርገው የሚለውን ለማየት ነው። ኢንካም ዲስትሪቢዩሽን shows how a country's total GDP is distributed among its population. እንዴት አድርጎ ፖፑሌሽኑ ላይ in reality distributed ይሆናል የሚለው ነው ማለት ነው የሚነግረን ኢንካም ዲስትሪቢዩሽን የሚለው ሐሳብ። ኦልራይት ስለዚህ some parts of society or some segments of the population might get a huge share አይደለ? ከዛ GDP ውስጥ አብዛኛው to a certain group or ለሆነ የሶሳይቲ አካል ሊደርስ ይችላል። some part of it ትናንሽ ፓርት ደግሞ ለሌላ segments of society ሊደርስ ይችላል ማለት ነው። like ለምን ያህል ይደርሳል like ምን ያህል segments of society ምን ያህል part of the GDP ይደርሳቸዋል የሚለውን ሐሳብ ነው የምናየው። እስቲ ያንን በደንብ ለመረዳት አንድ ቲፒካሊ የሆነ ዴቨሎፒንግ ካንትሪ ውስጥ ያለ ኢንካም ዲስትሪቢዩሽን ዳታን እንጠቀማለን። ኦልራይት አሁን እንደተነጋገርነው GDP ግሮስ ሜዠር ነው ብለናል። በቃ በሀገሪቱ ውስጥ የተመረተው አጠቃላይ ጥቅል ምርትን ብቻ ነው የሚነግረን። it fails as an indicator of income distribution ማለት አሁን የአንድ ሀገር GDPው ትልቅ ሊሆን ይችላል and ያ ትልቅ መሆኑ በሀገሪቱ ውስጥ ያለው ፕሮዳክሽን ኢኮኖሚክ አክቲቪቲ ማክሮ ኢኮኖሚክ ፐርፎርማንስ ጥሩ ነው የሚለውን ብቻ ነው የሚያሳየን። it does not necessarily mean ያ income for those citizens equally distributed ነው or equitable በሆነ መንገድ distributed ነው ልንል አንችልም። ኦልራይት ስለዚህ ምክንያቱም ጥቅል ምርቱን ብቻ ነው የሚያሳየን ማለት ከዛ GDP ውስጥ ምን ያህሉ በደንብ fairly distributed ነው የሚለው ምንም ኢንፎርሜሽን ስለማይሰጠን GDP does not show income distribution እንላለን። why? because ጥቅል ምርቱን ብቻ ስለሚያሳይ። ምናልባት ትንሽ ስናሻሽለው ደግሞ GDP እዚህ ላችሁ ከሆነ other measures of national income accounting ብለን ያየነው ሴክሽን ላይ GDP ለምን አካፈል ነው ለቶታል number of population so that we can have a picture of what an average individual in the economy earns አይደለ? ኢኮኖሚ ውስጥ ያለ አንድ አቨሬጅ ሰው ምን ያህል earn ያደርጋል የሚለው ፒክቸር እንዲኖረን GDPውን ለቶታል number of population አካፍለነው ነበር። አሁን እሱ ትንሽ የተሻለ ፒክቸር ይሰጠናል አይደለ? ግን still it does not show the difference between individual incomes አይደል? አሁን የተቀራረበ estimated የሆነ ሜዠር ነው እንጂ ያገኘ ነው per capita income per capita GDP አይደል? per head GDP ነው ብለናል። what we did was GDPውን ለቶታል number of population አካፈል right? ከዛ average individual የሚያገኘው አወቀ። ግን there is an underlying assumption አይደለ? per capita GDP ያ underlying assumption ምንድነው? ያ GDP equally ለቶታል number of population ተካፍሏል ብለን እያሰብን ነው which is not the case አይደለ? እኩል አይዳረስም ማለት clearly በዙሪያቸው መመልከት እንደምትችሉት some people ኢንካማቸው በጣም ትልቅ ነው some people ደግሞ በጣም ትንሽ ነው right? in fact developing ሀገሮች ውስጥ ደግሞ በጣም significant የሆነ disparity ነው ያለው አይደለ? ሀብታሙ በጣም ሀብታም ነው ድሃውም በጣም ድሃ ነው right? so there is a huge gap. ምን ለማለት ፈልጌ ነው per capita GDP somehow እንደው theoretically ያንን GDP ለሁሉም ሰው ብናካፍለው ስንት ይደርሳል የሚለውን ሐሳብ ፒክቸሩን ለማግኘት እንጠቀምበታለን እንጂ ያ GDP
ሲከፋፈል በኢንዲቪጁዋል ኢንካም መካከል ያለው ዲፍረንስ ምን ያህል እንደሆነ ስቲል ፐር ካፒታ ጂዲፒ ቢሆን ካፕቸር አያደርግልንም። ያንን ኢንፎርሜሽን አይነግረንም። ሶ the difference between individual incomes again በፐር ካፒታ ጂዲፒ ዲስክራይብ አይደረግም። ኦልራይት ሶ እንዳያችሁት እንግዲህ ጂዲፒ ፌልስ አስ a measure of income distribution ኢንካም እንዴት ዲስትሪቢዩት ተደርጓል፣ ፌርሊ ነው ወይ ዲስትሪቢዩት የተደረገው፣ ኢንካም ዲስፓሪቲ አለ ወይ የሚለውን ጥያቄ አይመልስልንም። ኢትስ a gross measure ከጂዲፒ ትንሽ ሻል ባለመልኩ ፐር ካፒታ ጂዲፒ ይነግራል። ግን ስቲል ኢንካሙ how is it distributed? Is there a difference between the income distribution? ዲፍረንስ ካለስ ዲፍረንሱ ሰፊ ነው ጠባብ ነው የሚለውን ምንም ኢንፎርሜሽን አይነግረንም ማለት ነው። ኦልራይት ስለዚህ አሁን ቅድም ያልኳችሁን ዳታ እስቲ ለመመልከት እንሞክር። አሁን ይሄ የዴቨሎፒንግ ሀገር ላይ ኦር ዩ ኖ ታዳጊ ሀገር ቲፒካሊ ኢንካም ዲስትሪቢዩሽን ዴታ ነው። ኦልራይት ሶ ይሄንን ኢን ፋክት ከ12ኛ ክፍል መጽሐፋችሁ ላይ ነው ያገኘሁት። ሶ እዛ ላይ በደንብ ስለ ኢንካም ኢንኢኳሊቲ እና ፖቨርቲ ሰፐሬትሊ በአንድ ቻፕተር ዲስከስ ይደረጋል። አሁን ግን እንደው ኢንካም ዲስትሪቢዩሽን ምን ይመስላል የሚለውን ፒክቸር እንዲኖራችሁ ብቻ ነው እቺን ያመጣውላችሁ። ሶ ዱ ኖት ወሪ አባውት ዘ ነምበርስ ስለ ቁጥሮቹ አትጨነቁ። ጀስት ኢንካም ዲስትሪቢዩሽን ምን ማለት እንደሆነ እንድትረዱ ብቻ ነው እዚህ ጋር የሚፈልገው። ሶ ምንድን ያደረጉት መሰላችሁ 20 ሪፕሬዘንታቲቭ የሆኑ ኢንዲቪጁዋልስ መረጡና ከኢኮኖሚ ውስጥ እነዚህ የመረጧቸው ሰዎች በጣም ከደሃውም በጣም ከሀብታሙም ማለት ነው። ሶ ለዚህ ወደ ታች እየወረዳችሁ ስትመጡ ፐርሰናል ኢንካማቸው እንደምታዩት እየጨመረ ነው የሚመጣው አይደል 0.81 ምናምን እያለ ይጨምርና እስከ 15 ድረስ ይደርሳል። ኦልራይት ከዛ እነዚህን ሰዎች በግሩፕ ከፋፈሏቸው እነዚህን ሪፕሬዘንታቲቭ የሆኑ 20 ሰዎች ማለት ነው። ሶ እንደምታዩት እዚህ ጋር አንድ ግሩፕ እዚህ ጋር አለን ማለት ነው። ራይት 2 3 4 5 አያችሁ እዚህ ጋር 5 ግሩፕ አለን። ሶ እነዚህኞቹ በጣም the lowest 20% ናቸው ወይ in terms of income በጣም ትንሹን ኢንካም የሚያገኙት 20%። ሶ እንደዛ ያያል እዚህ ጋር we have the top 20% እዚህ ጋር ማለት ነው። ራይት እነዚህ በጣም ሀብታሞቹ ሴግመንቶች ናቸው። እነዚህ ደግሞ በጣም ፑር የሆኑት ሴግመንቶች ናቸው። ሶ ሶሪ ቶፕ አልኩኝ እዚህም ጋር። ሶ these are the bottom ሶ እነዚህኞቹ the bottom 20% ናቸው ማለት ነው። ኦኬ ሶ ያኛው በዴሳይል አስቀምጦልናል። እሺ አሁን እዚህ ጋር ምን ላሳያችሁ ፈልጌ ነው ከአጠቃላይ ከናሽናል ኢንካሙ ኦር ከጂዲፒው ምን ያህል ፐርሰንቱ ቦተም 20% ላይ እንደሚሆን ቲፒካል ዲቨሎፒንግ ካንትሪ ዳታ ነው ብያችኋለሁና ከሱ ለመመልከት እንሞክር። ተመልከቱ አሁን እዚህ ጋር 5% የሚሆነው ብቻ ነው the bottom 20%. They constitute 20% of the population yet they earn only 5% of the entire income. Can you imagine? So በጣም ሲግኒፊካንት የሆነ ዲስፓሪቲ ያለ ማለት ቶፕ 20% ላይ ደግሞ ስትመጡ 51% of the national income earn የሚያደርጉት ቶፕ 20% ላይ ያሉት ናቸው። አስቡ የአጠቃላይ ኢኮኖሚው እንግዲህ እዚህ ጋር ይሄ 20% ከሆነ እዚህ ጋር 80% አለን ማለት ነው አይደል? So almost the bottom 80% የሚያገኙትና the top 20% የሚያገኙት ተቀራራቢ ነው ማለት ነው። so ግማሹን አጠቃላይ የናሽናል ኢንካሙ ግማሹ ለማን ነው የሚደርሰው ማለት ነው? ለቶፕ 20% the richest 20% ነው የሚደርሰው ማለት ነው። አያችሁ so that's why GDP as a measure of income distribution fail ያደርጋል ማለት ነው። በእንደዚህ አይነት ኬዝ ነው አያችሁ አይደል? ምንም እንኳን GDP ትልቅ ነው ብለን ዲስክራይብ ብናደርገው clearly እንደምታዩት ኢንካሙ equitably distributed አይሆንም። so in fact ያንዳንድ ሀገሮችን ኢንትረስትድ ከሆናችሁ አክቹዋል ዳታውንም ሄዳችሁ ብትመለከቱ በጣም ስታርክ የሆነ ዲፈረንስ ነው ያለው ማለት the top few like most of the national income earn እንደሚያደርጉ ዊትነስ ማድረግ ትችላላችሁ ነው ጉግል አድርጋችሁ ዳታውን ብትመለከቱ በጣም የሚያስደነግጡ ዳታዎች ታያላችሁ። ኤኒዌይ አሁን ዋናው ፖይንታችን ምንድነው GDP ይሄንን unfairness in income distribution ካፕቸር አያደርገውም ያንን አይገልጽልንም የሚለውን ሐሳብ እንድትይዙ ነው ይሄን ያመጣውላችሁ። ኦልራይት ሶ አሁን ቅድም ባየነው ኬዝ ላይ ምንድነው አለ ምንለው ማለት ነው ኢንካም ኢንኢኳሊቲ አለ እንዳያችሁ the top 20% 50% of the income in fact more than 50% of the income earn እንደሚያደርጉ አይተናል። so that typically shows what income inequality. Alright so income inequality ምንድነው? it is the disproportionate distribution of the total national income among households ልክ ቅድም እንዳየነው አይነት ማለት ነው አይደል? among the households among the population of the country equally or proportionately distribute አላደረገም ነበር። this disproportionate የሆነ distribution of the total income ምን ይባላል? income inequality እንለዋለን ማለት ነው። alright so አሁን ይሄንን income inequality ወይም disproportionate የሆነ
ዲስትሪቢዩሽን ሪፕሬዘንት የሚያደርግልን ሜዥር አለ ወይ? አሁን በፐር ካፒታ ኢንካም በፐር ካፒታ ጂዲፒም ካፕቸር ልናደርገው አልቻልንም፣ በጂዲፒም ካፕቸር ልናደርገው አልቻልንም። ሶ ሌሎች ሜዥሮች አሉን ወይ ስንል ኦፍ ኮርስ አሉን። ኢን አዘር ፓርትስ ኦፍ ዩር ኢኮኖሚክስ ስታዲ ከቨር የሚደረጉ ናቸው እንጂ አሉን። ኦኬ ሶ ለምሳሌ አንዱ ምንድነው ጊኒ ኮኤፊሽንት የምንለው አለ ኢኒኳሊቲ ሜዥር ላይ the Gini coefficients again ቅድም ያልኳችሁ ቻፕተር ላይ ይሄን በደንብ ትማሩታላችሁ poverty and inequality የሚለው ቻፕተር ላይ so ሎሬንዝ ከርቮች የሚባሉ አሉ so እነሱን ከሰራን በኋላ Gini coefficienትን ካልኩሌት እናደርጋለን so እቺ Gini coefficient ምን እንደምትነግረን መሰላችሁ like ኢኮኖሚ ውስጥ ያለው ኢንካም ኢኳሊ ዲስትሪቢዩትድ ነው አይደለም የሚል so ከ0 እስከ 1 ሜጀር የምታደርግ coefficient ናት so is it በጣም disproportionate ወይስ fairly distribute ያደረገ ነው የሚለውን የምትነግረን ሜጀር ናት ማለት ነው Gini coefficient ስለዚህ of course ሜጀሮች አሉን የሚለውን እንድታዩት ብቻ ነው እዚህ ጋር how do we compute it ምናምን ነገር separately አንድ ቻፕተር ለብቻው ዴዲኬት ተደርጎ ስለምትማሩት አትጨናነቁ at this point poverty analysis ደግሞ ሌላ head count index የምንለው ደግሞ አለ so head count index ደግሞ ምን እንደመሰላችሁ poverty line እናስቀምጥና ከዛ poverty line በታች ያሉ ሰዎች ስንት ናቸው ብለን እንቆጥራለን you know ለምሳሌ you know per month or per year ይሄን ያህል ዶላር ብለን የሆነ ቁጥር እናስቀምጥና ከዛ ዶላር በታች earn የሚያደርጉ ሰዎች ስንት ናቸው ብለን እንቆጥራለን and that's the head count index ስለዚህ አያችሁ እዚህም ጋር you know poverty measure ማድረግ የምንችልበት ሌላ ኢንዴክስ አገኘን ማለት ነው ከዛ ደግሞ ከዴቨሎፕመንት ጋር የተያያዙ በዓለም አቀፍ ተቋማት ደግሞ የሚወጡ measures of poverty ደግሞ አሉ such as HDI አሁን እቺኛው በጣም ፌመስ ናት the human development index የምንለው ይሄ እንደው በገንዘብ ወይ በኢንካም ብቻ ሳይሆን there are different aspects of development ብሎ ኮንሲደር ስለሚያደርግ ለምሳሌ አሁን እንደ ትምህርት ጤና ላይፍ ኤክስፔክታንሲ ያሉ ሜጀሮችንም አንድ ላይ ከግምት ውስጥ ያስገባና ሆሊስቲክ የሆነ ሜጀር ኦፍ ዴቨሎፕመንት ነው እንላለን እንደውም HDI ስለዚህ ኢንካም ኢኒኳሊቲ በተሻለ መንገድ ከፐር ካፒታ ኢንካም እና ከጂዲፒ በተሻለ መንገድ ካፕቸር የምናደርግባቸው ፓራሜትሮች እንዳሉ እንድታውቁ ነው እዚህ ፖይንት ላይ የተፈለገው እንደነገርኳችሁ እያንዳንዱ እንዴት ኮምፒውት ይደረጋሉ እንዴት ኢንተርፕሬት ይደረጋሉ የሚለው ሌላ ቻፕተር ላይ ዲስከስ ይደረጋል ሶ ናሽናል ኢንካም አካውንቲንግ ዲስከሽናችን ይሄን ይመስል ነበር ሶ ቻፕተሩ እዚህ ጋር ይጠናቀቃል ማለት ነው አይ ሆፕ ናሽናል ኢንካም አካውንቲንግ ምን ማለት እንደሆነ ጂዲፒ ምን ማለት እንደሆነ ከጂኤንፒ ጋር ያለው ልዩነት ምንድነው ከጂዲፒ እና ከጂኤንፒ በተጨማሪ ምን ሜጀርስ ኦፍ ናሽናል ኢንካም አካውንቲንግ አሉን አጠቃላይ ኢኮኖሚ ውስጥ ያለው ፕራይስ እንዴት አድርገን ፎሎ ማድረግ እንችላለን የተለያዩ ፕራይስ ኢንዴክሶችን አይተን ነበር ኢንፍሌሽንን የዋጋ ንረትን እንዴት መለካት እንችላለን ሚሊዮን በሙሉ በዚህ ቻፕተር ዲስከስ አድርገን ነበር አይ ሆፕ ዲስከሽናችን ኢንጆይ እንዳደረጋችሁት እንደተጠቀማችሁበት እንዳተረፋችሁበት እርግጠኛ ነኝ ሶ ይሄን ይመስላል በዚህ ራፕ አፕ እናደርጋለን ሶ ሴሽኔን ሲጀምር ባሳያችሁ ቴሌግራም ቻናል በመጠቀም ሐሳብ አስተያየቶቻችሁን መስጠት አትርሱ የዩቲዩብ ቻናላችንን ሰብስክራይብ ኮሜንት ላይክ ሼር ማድረግ አትርሱ ሶ በሌላ ቻፕተሮች እንገናኛለን ደህና ሁኑ